የእኛም ልጆች ናቸው። በያላችሁበት እንመጣለን። እንኳን ደህና መጣችሁ ልበል በድጋሚ። ያው ቀደም ብሎ ለመግለጽ እንደተሞከረው የሰፈረው ነገር ምንድነው? በጥቂቱ ለመግለጽ ለከፋ ችግር የተጋለጡ ህፃናትን እነሱን በድጋፍ ለመድረስ ሀሳብ እቅድ ተነደፈ። ያንን ያደረገው ደግሞ በበጎ ፈቃደኛ ሴት ጋዜጠኞች፣ ደራሲያንና ሴት ምሁራን የተዋቀረው ጥምረት ነው። ይህ ጥምረት እንግዲህ ያለፉትን ጥቂት ወራት በመገናኘት በመነጋገር በመወያየት ብዙ ሀሳቦችን ሲያነሳ ሲጥል ቆይቷል። እናም በመጪው ጥር ወር ላይ ልዩ የሆነ የገቢ ማሰባሰቢያ ፕሮግራም ለማዘጋጀት ሽርጉድ በማለት ላይ ነው የሚገኘው። የኔም ልጆች ናቸው የሚል መሪ ቃል ሰጥቶታል። ለዚህ ንቅናቄው የሜሪ ጆይ ኢትዮጵያ መስራች እንዲሁም ዋና ስራ አስኪያጅ የሆኑትን ሲስተር ዘቢደር ዘውዴን መጋበዝ ፈልጋለሁኝ። የክብር እንግዶች እንኳን ደህና መጣችሁ ላለሁ የዚህ የዛሬ ቀን ባለቤቶች የሴት ጋዜጠኞች፣ ደራሲያን እንደዚሁም ደግሞ ባለሙያዎች ያገባናል፣ ዝም አንልም። ይሄ ሁሉ ልጅ ትምህርት ቤት ሳይሄድ 4 ዓመት በላይ ትምህርት ቤት ሳይሄዱ ቁጭ ያሉ ልጆች የኛም ልጆች ናቸው። ጎዳና ላይ ያሉ ልጆች የኛም ልጆች ናቸው። ለችግር የተጋለጡ ልጆች የኛም ልጆች ናቸው። ዝም አንልም ብላችሁ በተለይ አንጋፋ ጋዜጠኞች አይዲያውን ይዛችሁ መታችሁ ከዛ በኋላ ይሄ ጥምረት እንዲቋቋም ስላደረጋችሁ ከልብ በህፃናቱ ስም አመሰግናለሁ። የዛሬው ንቅናቄ እንግዲህ በ5 ክልል ከ50 ሺህ በላይ ህፃናቶችን ድጋፍ ማድረግ አለብን ብለን ነው የተነሳ ነው። ይሄ የኢትዮጵያ ህዝብ ቢተባበር እንግዲህ ትምህርት ሚኒስቴር እንዳወጣው 7 ሚሊዮን ህፃናቶች በድህነት በጦርነት በከፋ ችግር የተጋለጡ ትምህርት ቤት እየሄዱ አይደለም። እኛ ኢትዮጵያውያን ብንተባበር፣ ውጭ የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን ብንተባበር አንድ ልጅ ለአንድ ቤተሰብ አይከብደንም። እኛ ይዘን የተነሳ ነው ለኢትዮጵያውያን 1000 ብር ቢያወጡ የራሳቸው ልጅ አንድ ልጅ ቢያደርጉ ዲያስፖራው $10 በወር ቢያወጡ ዓለም ላይ ያሉ ኢትዮጵያውያን ይህንን ቢደግፉ ከ50 ሺህ በላይ አይደለም 7 ሚሊዮን ትምህርት ቤት መሄድ ይችላሉ። ይሄንን ስራ ለመስራት እንግዲህ መሀላችን ትላልቅ ሰዎች አሉ። መስራት እንችላለን፣ እንተባበራለን። ትልቁን ደግሞ ሚና መጫወት የሚችለው ሚዲያው ነው። ሚዲያው ዛሬ እንግዲህ እንደምናየው ትልቅ ስራ እየሰራ ይገኛል። ሜሪ ጆይ ከጥምረቱ ጋር ሲሰራ ከሃይማኖት፣ ከፖለቲካ፣ ከጎሳ ነፃ የሆነ ነው ስራ ነው የምንሰራው። አማራ ክልል የተፈናቀሉ ልጆች የኛ ልጆች ናቸው። ትግራይ ላይ የተፈናቀሉ ህፃናት በጦርነት እናት አባታቸውን ያጡ ጎዳና ላይ ያሉ ህፃናቶች የኛም ልጆች ናቸው። ኦሮሚያ ላይ የተፈናቀሉ ህፃናቶች የኛ ልጆች ናቸው። ሶማሌ ላይ የተፈናቀሉ ልጆች የኛ ልጆች ናቸው። አፋር ላይ የተፈናቀሉ ልጆች የኛም ልጆች ናቸው። ሁላችንም ይሄ ህመሙ ከተሰማን መስራቱ ቀላል ነው። ሜሪ ጆይ ኢትዮጵያ በኢትዮጵያውያን ብቻ አዲስ አበባ ላይ 8000 ህፃናቶች እየተረዱ ይገኛሉ። አንድን ህፃን በግሩፕ የዩኒቨርሲቲ ተማሪዎች፣ የኮሌጅ ተማሪዎች አንድ ህፃን ያሳድጋሉ። አንዳንድ ካምፓኒዎች ደግሞ እስከ 250 ህፃናትን ስፖንሰር አድርገው ያሳድጋሉ። በሚኒስቴር ደረጃ ሁሉም ሚኒስቴር መስሪያ ቤቶች ከ35 ልጅ ጀምሮ ስፖንሰር አድርገዋል። ጠቅላይ ሚኒስተሩ 35 ልጆች ሜሪ ጆይ ያላቸው የውጭ ጉዳይ ያለ ሁሉም ሚኒስተሮች ልጆች እኛ ጋር አላቸው። ይሄ በሁሉም መስሪያ ቤት ቢሰራ፣ በሁሉም ቤተ እምነቶች ቢሰራ
ትልቅ ስራ መስራት እንችላለንና ይሄንን ይዘን ተነስተናል። የኛ አጋር ሆኖ አብረን እንስራ። እስከ ጥር ድረስ የተለያየ የሚዲያ ስራ እንሰራለን። ተባበሩን፣ ድጋፍ አድርጉን። ውጭ የምትኖሩ ኢትዮጵያውያን maryjoyethiopia.org የሚል ዌብሳይት ላይ ስትገቡ ዶኖር ቦክስ አለ። እዛ ላይ ልጆቻችሁን መርጣችሁ በቀላሉ $10 እየከፈላችሁ የልጆቻችሁን ኢንፎርሜሽን እያገኛችሁ ስፖንሰር ማድረግ ትችላላችሁ። አገር ውስጥ ያላችሁም እንደዚሁ ዲጂታላይዝድ ሆኗል። ወደፊት የራሳችሁን ልጅ በዲጂታል ምን ያህል ከፈልኩ፣ ልጄ ስንተኛ ክፍል ነው፣ እየተማረ ነው፣ ትምህርቱን አቋርጧል የሚለውን በዲጂታል ሲስተም ኢልኮ ሰርቶልን ዲጂታላይዝድ ሆኗል ፕሮግራሙ። ግልጽነትና ተጠያቂነት ያለበት ስራ ስለሆነ ሁላችሁም ድጋፍ አድርጉልን እላለሁ። በጣም አመሰግናችኋለሁ። ምርጥ ጋዜጠኞቻችን፣ ምርጥ ደራሲያኖች፣ ምርጥ ባለሙያዎች እግዚአብሔር ይባርካችሁ። በጋራ አብረን እንሰራለን። ኢትዮጵያንና ሕዝቦቿን ፈጣሪ ይባርካት። አመሰግናለሁ። የተከበራችሁ እንግዶች፣ ጥሪ የተደረገላችሁ፣ በመጀመሪያ ግን ጋዜጠኞች፣ ሴት ጋዜጠኞች፣ ደራሲያት፣ ምሁራን እስከ ዛሬ ተነበራችሁ። ለመውቀስ አይደለም፣ ምንም ነገር ግን አይዘገይም አይደል? ለሁሉም ነገር እግዚአብሔር ጊዜ አለው እላለሁ። ያው እኛ ብቻ ሀገር ሳይሆን ዓለም በሙሉ ችግሩ እየገዘፈ ነው ሄደው አይደለ? ምንም የተቀነሰ ነገር የለም። እኔ ከባንክ ሴክተር ነው የመጣሁት። አላማዬም ስራዬም ንግድ ባንክም እናት ባንክም ስሰራ ድህነት በጣም ስለምጠላ ድህነት እንዲጠፋ ነው የምንሰራው። አንዳንዴ ደግሞ ተቋማትና ማህበራት ብቻ አይደሉም፣ እንደዚህ አይነት ማህበራትና በትልቅ ልብ በመሰጠት የሚሰራ ደግሞ ችግር ሲፈጠር የግድ ነው እንዲህ አይነት ድርጅት መደገፍ አለበት። ብቻውን የትም አይደርስም እንዲህ አይነት ድርጅት። ህዝቡ ሁሉ እነዚህ ልጆች እንደተባለው የኔም ልጆች ናቸው። ማንም ሌላ ኃላፊነት የሚወስድ የለም። እንግዲህ ኢትዮጵያ ሀገራችን ላይ እንደምታዩት ነው፣ ብዙ ችግር አለ። እድገት ልማት ይመጣል፣ ሁሉም የዛ ተጠቃሚ ነው ብለን እናስባለን። ድህነትና ብዙ ችግር ግን አይጠፋም። ለችግር የተጋለጡ ልጆችን በእኛ እጆች ላይ ነው ያሉት። እያንዳንዱ ሰው የሚወስነው፣ ምክንያቱም መብላት መጠጣት የቻለ ሰው ሌላ ሰው መብላት መጠጣትና አንገቱን ቀና አድርጎ ከድህነት ወጥቶ ስብህናው ተጠብቆ የመኖር መብት አለው ብሎ ሲያስብ ነው። የዛ በሀብትና በድሎት የሚኖር ሰው ቅድም ሲዘምሩ ሰምታችኋቸዋል። ከዛ ውጪ ምንም ደስታ አይኖርም። እኔ ብቻዬን ብበላ ብጠጣ ምንም የምጠቅመው ነገር የለም። ይሄንን ፕሮግራም የምትከታተሉ ሰዎች እንደ ሰው መኖር መጀመር አለብን። እኔ ይሄን ብቻ ነው አስምሬ ኃላፊነት መስጠት የምችለው። እንደ ሰው መኖር ስንጀምር እኔ እየበላው የማይበላ ሰው አለ። ከምበላው ነገር ላይ መቀነስ ከምናተርፈው ከምንጥለው ብር ነው በነገራችን ላይ። ስለዚህ አደራችሁን ኢትዮጵያን በሙሉ አስቧት። ኢትዮጵያን በሙሉ ካሰበ ሁሉ ሰው ይችላል። እነዚህ ወጣቶች እነዚህ ህፃናቶች እንዴት ደስ ይላሉ ሲጨፍሩ ስታያቸው። እግዚአብሔር ይርዳንና ሁላችንም በአንድነት ተባብረን እነዚህን ልጆች እናንሳ። ተባረኩ። ስራችሁን ይባርከው መድኃኔዓለም። እንኳን ደህና መጣችሁ። እንግዲህ የተከበራችሁ ከተለያዩ መንግስታዊና የግል ድርጅቶች ማህበራት የመጣችሁ የስራ ኃላፊዎች፣ ጥሪያችንን አክብራችሁ የመጣችሁ እንግዶች፣ የሜሪ ጆይ ኢትዮጵያ ስራ አመራር የቦርድ አባላት፣ የማኔጅመንት አባላትና ሰራተኞች፣ ይህንን የተቀደሰ ስራ በምትሰሩባቸው የመገናኛ ብዙሃን አውታሮች በዜናና በፕሮግራም ሽፋን ለመስጠት የተገኛችሁ ውድ የሚዲያ ባለሙያዎች እንኳን ደህና መጣችሁልን። ውድ እንግዶቻችን፣ እንግዲህ በሀገራችን በተለያዩ አካባቢዎች በርካታ የማህበረሰብ ክፍል በከፍተኛ ደረጃ ችግር ውስጥ እንደሚገኝ በየጊዜው የሚወጡ መረጃዎች ይጠቁማሉ። ዓለም አቀፍ ሪፖርቶችም እንደሚያመለክቱትም እንግዲህ በኢትዮጵያ 43% የሚሆነው ሕዝብ በድህነት ውስጥ የሚገኝ ነው። በከተሞች አካባቢ ያለው የድህነት ተጋላጭነት ደግሞ
ከጊዜ ወደ ጊዜ እየጨመረ በመምጣቱ በተለይም ህፃናት፣ እናቶች፣ ሴቶችና አረጋውያን ሰፊውን ድርሻ በመውሰድ የጉዳቱ ሰለባዎችና ዋነኛ ተጋላጭ መሆናቸው የሚታወቅ ነው። እንግዲህ ድህነት፣ የቤተሰብ መበተን፣ ማገለልና የቤት ውስጥ ጥቃቶች፣ የትምህርት እድል ማጣት፣ የወላጆች ሞትና ጾታዊ ጥቃትን የመሳሰሉ በተለይም ህፃናትን ለጎዳና ህይወት በተለያዩ አስከፊ ጉዳቶች የሚዳርጓቸው ገፊ ምክንያቶች በመሆናቸው በርካታ ህፃናት እንግዲህ ለከፋ የህይወት ችግር ተዳርገዋል። እንግዲህ ከትምህርት ገበታ የተለዩ ከ7 ሚሊዮን በላይ የሚሆኑ ህፃናት ስለመኖራቸው እንግዲህ በመንግስት በተገለጸበት በአሁኑ ወቅትም ሜሪ ጆይ የቀደመ ልምዱን ተጠቅሞ የበኩሉን ድርሻ ለመወጣት ተነሳስቷል። በመሆኑም ለከፋ ችግር የተጋለጡ ህፃናትና ቤተሰቦች ድጋፍ አሰባሳቢ የበጎ ፈቃደኛ ሴት ጋዜጠኞች፣ ደራሲያትን፣ ምሁራን ጥምረት ተመስርቷል። የገቢ ማሰባሰቢያው ለምን አስፈለገ ለምትሉት እንግዲህ ቀደም ሲል የተገለጸ ቢሆንም እንደሚታወቀው በሀገራችን ኢትዮጵያ ከጊዜ ወደ ጊዜ እየተባባሰ በመጣው የኢኮኖሚ አቅም ውስንነት ሳቢያ በተፈጥሮ አደጋ፣ በግጭትና በጸጥታ ችግር ከ7.2 ሚሊዮን በላይ የሚሆኑ ህጻናት ከትምህርት ገበታቸው ውጪ መሆናቸውን የትምህርት ሚኒስቴር በአመቱ መጀመሪያ ላይ ማስታወቁ የሚታወስ ነው። እንግዲህ በመሆኑም በርካታ ህጻናትና ቤተሰቦቻቸው በተፈጠረው ችግር ሳቢያ ወደ ትምህርት ቤት ለመላክ አስቸጋሪ ሆኖባቸዋል። ይህንን አሳሳቢ ጉዳይ እንግዲህ መነሻ በማድረግ በተለይም እኛ እናቶች እንደመሆናችን የኔም ልጆች ናቸው በሚል መሪ ቃል ሜሪ ጆይ ኢትዮጵያ ቀደም ብሎ የጀመረውን የህፃናት ስፖንሰርሺፕ ድጋፍ ለማስፋት ከ50 ሺህ በላይ ህፃናትን ለማገዝ ንቅናቄ ጀምረናል። በዚህ ልዩ ንቅናቄ ልጆችን ወደ ትምህርት ቤት ለመላክ በሙያችን እንዲሁም ገንዘብ ያላቸውን በማስተባበርና በማሳመን የእኛም ልጆች ናቸው እኛም ማገዝ እንችላለን ብለን በአንድ ጥላ ስር ተሰባስበናል። ጥምረቱ የህፃናቱን ሁለንተናዊ እድገትና ተሳትፎን የሚያሳድግ እንደ ምግብ፣ ጤና፣ ትምህርት፣ ስነ ልቦናዊ እንክብካቤ እንዲያገኙ ሰፊ ዘመቻ በማድረግ 50 ሺህ ህፃናትና አሳዳጊዎቻቸውን በወርሃዊ የቤተሰብ ስፖንሰርሺፕ የሚደገፉበት ልዩ መርሃ ግብር ነው። ይህ ልዩ የገቢ ማሰባሰቢያ ፕሮጀክት በ5 ክልሎች ማለትም በትግራይ፣ በሶማሌ፣ በኦሮሚያ፣ በአማራና በአፋር በችግር ውስጥ ከሚገኙ የሀገር ውስጥ ተፈናቃይና ለጎዳና ተጋላጭ ህጻናትና ቤተሰቦቻቸውን ድጋፍ ማስገኘት ሲሆን ይህንኑ ለማሳካት ልዩ የበይነመረብ የገቢ ማሰባሰቢያ መርሃ ግብር ከጥር 20 እስከ ጥር 30 2018 ዓ.ም ለ10 ቀናት ይካሄዳል ማለት ነው። የእኔም ልጆች ናቸው፣ የሁላችንም ልጆች ናቸው። ድጋፋችሁ አይለየን። ወደ እናንተ እንመጣለን። በመጣንበት ሁሉ እንደምትደግፉን ተስፋለን። እንግዲህ ሜሪ ጆይ ለ30 ዓመት በላይ በዚህ ኤሪያ ላይ ወይም በዚህ ህፃናትን በመደገፍ ቤተሰብን፣ አረጋውያን፣ ወጣቶችን እንዲሁም ደግሞ ከጎዳና ያወጡትን እናቶች እስከ ልጆቻቸው በደንብ ማህበራዊ አገልግሎት አግኝተው ራሳቸውን ችለው ወደ ቤት እንዲገቡ ተደርጓል። በቀጥታ ይመለከተዋል ማለት ነው። ስለዚህ ይሄን ችግር ሰምቶ ምን ያህሎቻችን በግል ቢሆን በድርጅት ተንቀሳቅሰናል የሚለውን መልሱን ያው ለሁላችንም እተዋለሁ። ይሄን ችግር ሰምተን ልጆቻችንን ተንከባክበን በትምህርት ቤት እየላክን ከ7 ሚሊዮን በላይ ህፃናቶች ትምህርት ቤት መግባት ሲገባቸው ይሄ እንግዲህ ከትምህርት ቤት መግባት ያልቻሉ ወይም እድሜያቸው ለትምህርት ቤት ያልበቃ ህፃናትን አይጨምርም። ሁላችንም እጃችን ላይ ሞባይል አለ፣ መረጃው እጃችን ላይ ነው። የችግሩ አሳሳቢነት ለሁላችንም ግልጽ ነው። ስለዚህ የሁላችንንም እርዳታ ዛሬ ይፈልጋሉ። በተለይ ደግሞ እነዚህን ህፃናቶች ትምህርት ቤት መላክ ወሳኝ ነው። ስለዚህ ይሄ ኮሚቴ ከሜሪ ጆይ ጋር ሁላችንም በአንድም በሌላ ስንሰራ ስንገናኝ ቆይተናል። ቢያንስ እንደ እናት እንዴት አያመንም? እንዴት አይመለከተንም? እንዴት አያሳስበንም? እና ቢያንስ በአገራችን መንግስት በብዙ ቦታዎች ላይ
የትምህርት ቤት አገልግሎትን በነፃ ያደርሳል። ግን ባዶ ሆድ እንዴት ይካሄዳል? የዕለት አንድ ዳቦ እንኳን ጎርሰው የሚሄዱበትን ነገር ብናመቻች ለ50 ሺዎቹ ሜሪጆ ኢትዮጵያ ጋር ከጠቅላይ ሚኒስቴር ቢሮ ጀምሮ ሁሉም የመንግስት አካላት በዚህ በስፖንሰርሺፕ ፕሮግራም የተሳተፉ ናቸው። አዲስ ነገር አይደለም። ይሄን ሀሳብና አጀንዳ ለሁሉም ቢሮዎች በተለይ ደግሞ ለማህበራዊ ቢሮ፣ ለትምህርት ሚኒስቴር አድርሰናል። አብረውን አጋር ሆነው ይሳተፋሉ። የፌዴራል ሁሉም የመንግስት ቢሮ አካሎች፣ የክልል ሁሉም ፕሬዝዳንት ቢሮዎች፣ የሁሉም ከተማ ከንቲባዎች፣ የመንግስት አካላት በየመዋቅሩ እስከ ቀበሌ ድረስ የዚህ ንቅናቄ የዚህ ቅስቀሳ አካል ናቸው። በመቀጠል ተማሪዎች ከታችኛው እስከ ዩኒቨርሲቲ ድረስ የዚህ ንቅናቄ አካል ይሆናሉ ማለት ነው። ነጋዴው ማህበረሰብ እንዲሁ በየዘርፉ ማንኳኳት ጀምረናል። የዚህ ሀሳብ የዚህ ራዕይ አጋር ሆነው እንደ አቅማቸው 100ም 1000ም ተማሪ ስፖንሰር እንዲያደርጉልን፣ ቤተሰቦች ቢያንስ አንድ ቤተሰብ ተባብሮ አብሮ አንድ ልጅ ስፖንሰር ማድረግ ይችላል። በወር 1000 ብር ማለት ነው። ተማሪዎች በክላሳቸው አንድ ተማሪ በወር 1000 ብር ስፖንሰር ማድረግ ይችላሉ። ሁሉም ሰራዊቱ ጋር እንሄዳለን። ሁሉም ጋር የሚቀርን የለም። ገበያ ቦታዎች እንሄዳለን። ህብረተሰቡ እንዳቅሙ የዚህ ችግር የመፍትሄ አካል እንዲሆን እንዲሳተፍ እናደርጋለን። ኢትዮጵያውያን እና ኢትዮጵያን ወዳጆች አገር ውስጥም ውጭም ያሉትም እንዲሁ ይሳተፋሉ። ስለዚህ በወር 1000 ብር ለአንድ ልጅ 12000 ብር ናት የምትሆነው ማለት ነው። እንግዲህ ይሄ ያሁኑ ጥምረትና እንቅስቃሴ ዋናው ዓላማ አንዱ የኢትዮጵያዊነት መገለጫ ነው ብለን ነው አስበን የወሰን። ኢትዮጵያውያን ለኢትዮጵያውያን ስንል የኢትዮጵያውያን ፍቅር ከሚገለጽባቸው ተግባራት አንዱ መደጋገፍ መረዳዳታችን ነው፣ እሴታችን ነው። እስከዛሬም ድረስ እንደዚህ ኦርጋናይዝድ በሆነ መንገድ አንሄድበት እንጂ እስካሁን ድረስ ያሉት በኢትዮጵያ የተፈናቀሉ ችግረኞች ሁሉ እርስ በርስ እየተረዳዳን ነው ህይወታቸው እስካሁን እንዲቆይ የተደረገው። ህፃናቱም ቢሆኑ ግን የበለጠ ውጤታማ መሆን የሚችለው እንደዚህ በተቀናጀ መልኩ ሲሆን፣ በተለይ ደግሞ እንደ ሜሪጆ አይነት በእንደዚህ አይነት ስራዎች ላይ ብዙ ልምድ ባካበተ በቁርጠኝነት በሚሰራ ተቋም ደግሞ አንድ ላይ ኦርጋናይዝድ ሆኖ ሲኬድ የበለጠ ውጤት ያመጣል። በሀገራችን ምርጥ የሆነ አባባል አለን። 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጥ ነው። እነዚህ ልጆች ለሁላችን አንዳንድ ልጆች ስንወስድ ለኛ ጌጥ ፍቅር ናቸው፣ የህይወታችን የሚቀጥሉ ናቸው፣ ለማንኛውም ሰው ማለት ነው። እንዲሁ ስንተዋቸው ግን ደግሞ ጉዳታችን ናቸው፣ ሀዘናችን ናቸው፣ የሀገር ውድቀት ናቸው። ሶሻል ሚዲያ እዚህ ያላችሁ ወጣቶች ብዙ ጊዜ እኔ በአጋጣሚ ሶሻል ሚዲያ ተጠቃሚ ነኝ። በተለያየ መልኩ ሁሉንም እገባለሁ፣ አያለሁ። በቀን 3 ጊዜ እገባለሁ። በጣም የሚያሳዝነው የኛን ባህል ሪፕሬዘንት የሚያደርግ ነገር አይደለም። ሶሻል ሚዲያ ላይ እያየን ያለ ነው። በጣም ብዙ ፎሎወርስ ያላቸውም እነሱ ናቸው። አሁን እንዲህ አይነት መልካም ነገርን ሰው ፎሎ አያደርግም። አሁን እዚህ የመጣችሁ ወጣቶችና የሶሻል ሚዲያ እውነቴን ነው እኛ እናቶች እኛና የእናንተም እናት ነንና ይሄንን ትልቅ ራዕይ ትምህርት ቤት የሚያሄዱ እናቶቻቸው ፊታቸው የተገደሉ አባቶቻቸው ፊታቸው የተገደሉ ህፃናትን ትምህርት ቤት መውሰድ መግባት አለባቸው ብለን ተነስተናልና ይሄም እዚህ ያላችሁ የሚዲያ አካላት አጀንዳ ሊሆን ይገባል። ዛሬ ገና ተጀመረ እንጂ ዛሬ እኮ ገና ጋዜጣዊ መግለጫና ጀመርን ነው እኮ ያልናችሁ። ገና ብዙ ስራ ከፊታችን አለ እኮ። ገና በየቦታው እኮ ልናንኳኳ ነው፣ በር እንድትከፍቱልን ማለት ነው። ስለዚህ በምንመጣበት ቦታ ሁሉ እንደምትደግፉን ትንሽ ነገር ትመስላለች፣ ግን ከተሰባሰበ ውጤት ላይ ይመጣልና ዛሬ እኛን በምንሄድበት ሁሉ እንደማታሳፍሩን አምናለሁ። አንኳኩተን እንመጣለን እንደተባለው የማንረግጥበት የማንገባበት ቢሮ የለም። ለልጆቻችን መድረስ ስላለብን ይሄ ደግሞ የኢትዮጵያዊነት መገለጫችን ነው። የኖርንበት ያደግንበት
ባህላችን ነው። አብሮ መኖር፣ መረዳዳት፣ መደጋገፍ። እኛ ስንኖር በራችን ክፍት ነው፣ በር ተዘግቶ አያውቅም። አሁን ትንሽ ያንን እኛ መመለስ መቻል አለብን። ኃላፊነት አለብን። ለልጆቻችን መድረስ አለብን። ስለዚህ ደግፉን፣ አግዙን። በተለይ ደግሞ አጋሮቻችን ሚዲያዎች አደራመላችሁ እባካችሁ ለአንድ ቀን ዘገባ ቢሆን እንዲሁም ብቻ አታድርጉት። በየፕሮግራሞቻችሁ ይሄንን ነገር እንድትዘግቡልን እንፈልጋለን። ሰው ጋር እንዲደርስ እንፈልጋለን። ጧት ያዳመጠ ሰው ጧት ማታ ላይ ያዳምጥ ይችላል። በተለያየ ምክንያት ሰው ይሯሯጣል። ስለዚህ በምትችሉት አጋጣሚ እንድታግዙን እንፈልጋለን። በጣም ነው አደራምላችሁ። ምክንያቱም የሚዲያን አቅም ስለማቅ ነው። ለሁሉ ነገር ቁልፍ ሚዲያ ነውና እባካችሁ አግዙን። የአንድ ቀን የዜና ሽፋን አድርጋችሁ እንዳትተውት አደራላችኋለሁ። የእኛም ልጆች ናቸው።